ኦርቶዶክሳውያን እዚህ ጋር ያለው ወይንም እዚህ ጋር ያለው ስል ብቻ ከሁለት አንዱ ትልቅ ስህተትን ትልቅ ክህደትን ያዘ ስል ነው። እንግዲህ መልሱን ከኔ ከመስማታችሁ በፊት በምታውቁት አንድ ቁጥር ወይንም ሁለት ቁጥር ክህደት አለበት እያላችሁ ጽፉልኛላችሁ። እንግዲህ እዚህ ጋር የምትመለከቱት ሁለት ቁጥር ላይ ያለው ትልቅ ክህደትን ያዘ ስል ነው። እንግዲህ የስሉ ትርጉም ምንድነው? እናታችን ቅድስት ድንግል ማርያም ፈጽሞ ሰው አይደለችም፣ ኢየሱስ ክርስቶስ ደግሞ ንግስናውን ያገኘው እዚህ ምድር ላይ ነው የሚል ትልቅ ክህደትን አዝሏል። ስለዚህ እኛ ልንጠቀምባቸው በቤታችን ልንሰቅለው የሚገባው እዚህ ጋር ቁጥር አንድ ላይ ያለውን ስል እንጂ ቁጥር ሁለት ላይ ያለውን አይደለም። የፈረንጅ ፎቶ ከቤታችሁ ይሰቀላችሁ አውርዱ ብዬ በተናገርኩት ላይ አንዳንዶቻችሁ ስድብ የቀናችሁ አላችሁ፣ አንዳንዶቻችሁ ደግሞ እሺ እናስተካክላለን ያላችሁ አላችሁ። እሺ እኔን አትስሙኝ። መምህር ዘበነስ ያለውን ነገር ግን ላሰማችሁ። በፍጹም የፈረንጅ ስዕል ልታረጉ አይገባችሁም። ኢትዮጵያውያን፣ ኦርቶዶክሳውያን፣ ኤርትራውያን በአጠቃላይ የኦርቶዶክስ ተዋሕዶ እምነት ያላችሁ ሰዎች ልትቀበሉት ልታደርጉት በቤታችሁ የሚገባው እግዚአብሔር የመረጣቸው ሰዎች በገዳም በጸሎት የሳሏቸው ሰዓሊዎች አሉ ኢትዮጵያ ቤተክርስቲያን። ስለዚህ ያንን ስዕል ነው ልትቀበሉት የምትችሉት። በቤትም የምታደርጉት በቤተክርስቲያንም የሚደረግ አሁን በቤተክርስቲያን ሳይቀር በገዳም ሳይቀር አንዳንድ ቦታዎች ሲሄድ የፈረንጅ ስዕል ወስደው የሚለጥፉ ሰዎች አሉ። በፍጹም ዝም ብሎ ከገበያ ላይ ተገዝቶ አይደረግም። ይሄን ደጋግመን ተናግረናል። እሺ እንግዲህ ይህንን ነገር የዛሬ ዓመት በደንብ አድርጌ እየተናገርኩ ነበር። ነገር ግን ፎሎወርም ትንሽ ስለነበረኝ ያው ብዙም ሰሚ አላገኘውም። ነገር ግን አሁን ሁላችንም ሰምተን ይህንን በየቤቶቻችን ያንጠለጠልናቸውን የፈረንጅ ፎቶዎች ልናስወግዳቸው ይገባል። እነዛን ፎቶዎች ቤተክርስቲያናችን ፈጽሞ አትቀበላቸው። ስለዚህ ሁላችንም መምህራኖቻችን የሚነግሩን እንኳን እያዳመጥን ስህተቶቻችንን ልናስተካክል ይገባል። እንደምን አላችሁ ኦርቶዶክሳውያን? በምዕራብ ሐረርጌ በቀድሞ አባ ኃይለ ማርያም ስሙ በዚህ ጎጥ በሆነው የጨረቃ የጵጵስና ሹመት ላይ ደግሞ ራሱን አቡነ አቤል ብሎ የሚጠራው ይህ አካል አሁን ከስምምነቱም በኋላ እዛ ያሉ አገልጋዮችንና ክርስቲያኖች ላይ እጅግ ጫና እየፈጠረ በመንግስት አካል ጭምር ድጋፍ እየተደረገለት አሁንም በቱሉና ዱባ ወረዳ አስተዳደር ቤተ ክህነት የነበረውን አስተዳዳሪ ቀይሮ የራሱን የወረዳ ቤተ ክህነት አስተዳደር ከሰየመ በኋላ የመንበረ ጵጵስናውን ቁልፍ አላስረክብ ብለው ያሉትን ካህን ለከተማው ከንቲባ አቅርቦ የከተማው ከንቲባ የጸጥታ ኃይል መድቦ እኛ አካል ካሉበት ተፈልገው ተይዘው እንዲቀርቡ በጸጥታ አካል እየታደኑ ይገኛሉ። ይህ የሚያሳየው ክርስቲያኖች ከስምምነቱ በኋላ በተለይ ሰሞኑን በኦሮሚያ ክልል እየተደረጉ ያሉትን ሂደቶች ስንመለከት ስምምነቱን ከቨር አድርጎ ከጀርባ ግን ክርስቲያኖችን ከጀርባ ግን ካህናቱን አገልጋዮቹን በከፍተኛ ሁኔታ በማሸማቀቅና ማን አለብኝነትን በማሳየት ተስፋ እንዲቆርጡ ማድረግ የተያዘ ዘመቻ መሆኑን ማሳያ ነው። ስለዚህ ሁላችንም ከስምምነቱ ጀርባ ያሉ ነገሮችን እንደዚህ ሜዳ ላይ በማውጣት አባቶቻችንን፣ ወንድሞቻችንን፣ አገልጋዮችን፣ ምእመናንን ከጎናችሁ ነን ልንላቸው ይገባል። እሺ ሰሞኑን ግን እንዴት ነው? ሰሞኑን ተሽከረከርን እኮ ዓለምን ተሽከረከርን ያለ ፓስፖርት ያለ ቪዛ እድሜ ለቪፒኤን ያላየነው ሀገር እኮ የለም ወገን፣ ያላየነው ያልጎበኘው ሀገር እኮ የለም ያለ ፓስፖርት ያለ ቪዛ። አሁን ራሱ የተመሰልኳችሁ አሁን ራሱ ይሄ ቪዲዮ ፖስት ሳደርግ ዳላስ ቴክሳስ ቤቢ ዳላስ ቴክሳስ ሆኜ ነው ይሄ ቪዲዮ ፖስት ማድረገው you know ላይፍ ኦፍ አገሌ ላይፍ ኦፍ ወጋየው ራሱ እንደኛ እኮ አልተሽከረከረም። ሲንጋፖር ነሽ፣ ኒውዮርክ ነሽ፣ ቺካጎ፣ ለንደን፣ ኔዘርላንድ፣ ጀርመኒ፣ ሊቢያ፣ ሱዳን ይኖራምስ ማዳጋስካር ራሱ ሄጃለሁ። በቪፒኤን ማዳጋስካር ራሱ ሄጃለሁ። ይኖራምስ እንግዲህ አኮርዲንግ ቱ ማይ ቪፒኤን አሁን ላይ ይሄ ቪዲዮ ፖስት ማድረገው ከቺካጎ ነኝ። ከቺካጎ ሆኜ ነው። እናንተስ የት ናችሁ? ስማውሴ አረ የሚገርም ነገር ልንገርህ። እስቲ ንገረኝ። አያሌው እኮ ጠቅላይ ሚኒስትር ሆነ። አያሌው በጋራጁ ከሶስተኛ ክፍል ላይ እንዲያቋረጠው። አንተ ደግሞ ከመቼ ወዲህ ነው የተማረ ሰው ጠቅላይ ሚኒስትር ሆነ የምታውቀው? አንተ እሱስ ልክ ነህ፣ ግን እንዴት ወንድሙ ጫት ያመጣ የለ? አዎ፣ ከዛ ወንድሙ ያመጣውን ጫት ይመዳድባል። አያሌው ደግሞ በኩባ ይጠቀልላል። ጠቅላይ ሚኒስትር ሆነ ማለት አይደለም? አይገርም። የሰለሞን ቦጋለ የለቅሶ ምንጭ መሆኑን ግን ታውቃለህ? Why? Please, come and take me. ታስታውሻለሽ? ሃይ ስኩል ምናምን እያለን ሲደባደቡ አስታውሳለሁ።
የሚገርመኝ ሃይስኩል ድብድብ ላይ ሁሉ ጊዜ የማይቀረው አንድ በመሃል ከጥግጋ ይሆንና በለው ማንም በለ እንደሚል ራሱ አይታወቅም በለው የሚል ነበር። የሆነች አንዱን የምትወደው ሴት ወይ የሆነ ነገር ነበር በእናትህ ተረጋጋ፣ እንደዚህ አታርግ በእናትህ ፕሊዝ ዶንት። ከዛ ደግሞ ለምን እንደሚጣሉ እየተደባደቡ እዚህ ጋር ሆኖ ምን መሰለህ ያጣላቸው የሚያወራ ከየት እንደመጣ ራሱ ማይታወቅ ልጅ ሌላ ትምህርት ቤት እኮ ነው። ደግሞ በጣም የተደበደበው ልጅ ልቀቁኝ ማንም የያዘው የለም እኮ ከአየር ጋር ይታገላል ያኛው ነው የሚለው የተደበደበው ልቀቁኝ ሊያገላግል የሚመጣው አስተማሪ ከዛ የሚመቱት ከዛ በኋላ ሁሉ ጊዜ የሚጠላውን ልጅ እሱን የመታኝ የሚያስብለው ከዛ ግን ምንም የማይደረገው። አዎ ሌሎች ሀገራት ከባርነት ነፃ የወጡበትን ቀን በደስታ ሲያከብሩ እኛ ሳንገዛ ሊገዛን የመጣውን ነጭ አያቶቻችን ዱቄት አድርገው አባረውልን ይሄ ጀግና ያንተ ነው ይሄ ጀግና የኔ ነው እየተባባልን ተከፋፍለን ማክበራችን በጣም ነው የሚያሳፍረው። እነሱ የሞቱልን ደማቸውን ያፈሰሱልን እንድንከፋፈል አይደለም አንድ እንድንሆን ነው። ከሌሎቹ የአፍሪካ ሀገራት የምንለየው ስላልተገዛን በየሀገሩ ደረታችንን ነፍተን የምንሄደው በእነሱ ምክንያት ነው። ስለዚህ እነሱ አንድ ሆነው ጠላትን አሸንፈው እኛ በዓሉን አንድ ሆነን ማክበር እንዴት ያቅተናል? የራሳችን ታሪክ መስራት ባንችል እንኳን የተሰራውን ታሪክ በአግባቡ እናክብረው። ይሄ ድል የሁሉም ኢትዮጵያዊ ድል ነው። ስለዚህ ሁላችንም አንድ ሆነን እናክብረው። አድዋ ውራ! እንደዚህ አይነት ህፃናቶች ቤታቸው ፈርሶባቸው መጠለያ ሳይሰጣቸው እቃቸው ተዝረክርኮ መንግስት አለ ይላሉ ወይስ እንዴት ነው? ህግ ባለበት ሀገር እቃቸው በስብሷል፣ በመንገድ ተጥሏል። እዛ የሁለት ልጆች አባት፣ እዚህ ጋር የአራት ልጆች አባት፣ እዚህ ጋር የሶስት ልጆች አባት። ይሄ ነው ቤት የፈረሰው። ይሄንን ቦታ መንግስት ባቸኳይቶ መጠለያ እንኳን ፕላስቲክ የተከለለ ቦታ ቢሰጣቸው በዚህ ሰዓት ጎረምሶቹ ውጭ ናቸው ያሉት፣ ሴቶቹ በየጎረቤቱ ተካተዋል። መንግስት ይህንን እርምጃ ቢወስድ በመድኃኒዓለም ስም ጠይቃለሁ። አመሰግናለሁ። የሚያዘን አንጀት ይኑርህ። እሺ የምግብ ዝግጅት ይላል። የምግብ ዝግጅት ኢትዮ ሼፍ በድሉ ነኝ። ሼፍ በድሉ ሽብሬ ሽብሬ ይኸውልሽ፣ አዳምጫ የጾም ምግብ አለ እዚህ ጋር ሼፍ በድሉ እያለ ነው። ይኸውልሽ የጾም ምግብ እንግዲህ ፏፈሽ እሱ የሚለኝን ነገር እንጽፍልሻለሁ። ባለፈው ሀሳቦች አይደለ የማይሆን ምግብ ነበር ያለኝ። አሁን ግን ትክክለኛ የጾም ምግብ እሰራለሁ ብሏል። እዚህ ጋር ጽፍልሻለሁ። ሰራቻ እስከ መቼ ሽሮ ሽብሬ እስከ መቼ? በቃ ያረዳልቻ ሽብሬ ይላል ቦስ። እሺ ሼፍ በድሉ። ሰላም ውድ ተመልካቾቻችን፣ ይህ ኢትዮ ሼፍ ነው። ኢትዮ ሼፍ በተመረጡ የሀገርኛ ምግቦች ወደ እናንተ ይቀርባል። እኔ ሼፍ በድሉ ነኝ። ባለፈው እንግዲህ ቀለል ያለ የሀገርኛ የዳይኖሰር መረቅ ሰርተን ነበረ። ቀለል ያለ የሀገርኛ የዳይኖሰር መረቅ ሰርተን ነበረ። አሁን ደግሞ ጾም እንደመሆኑ መጠን የጾም ምግብ እንሰራለን ማለት ነው። ዛሬ እንግዲህ የምንሰራው ቀለል ያለ የጾም የዝንጅብል ወጥ ነው። የዝንጅብል ወጥ ለመስራት የሚያስፈልጉ ግብአቶች ምንድን ናቸው? አንደኛ ነገር የመደጋስካር እንቁላል፣ ሁለተኛ የግብፅ ነጭ ሽንኩርት፣ የኡዛኪስታን ቁንዶ በርበሬ እንዲሁም ደግሞ የናይጄሪያ የጉማሬ ስጋ እና የዩክሬን ሻይ ቅጠል ብትጠቀሙ ለህብረ ሰረሰር፣ ለባክቦን፣ ስፓይናል ኮርድ፣ ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ኤፍኤል ስቱዲዮ ሪፕሮዳክቲቭ ሲስተሞችን ይጠቅማል ማለት ነው። እንዲሁም ደግሞ የሽንት ቧንቧ ኢንፌክሽንን ይከላከላል። ሱቅ ውስጥ የምናገኛቸው ቀለል ያሉ ግብአቶች ናቸው። የጓሮ አትክልቶችን በመጠቀም ይህንን የዝንጅብል ወጥ መስራት። ሳምሶን ምንሽ ፓስታ ወረደ፣ ሳምሶን ቦቸራ ፓስታ ወረደ፣ ወይኔ ፓስታ ወረደ። የምርነዳ አይታችሁ እንደሆነ ብዙ ሰው አይጥ ስትመጣ ይሸሻል፣ ወይ በረሮ ሲያይ ምናምን ይሸሻል፣ በጣም ይጮሃል። የሚፈሩ በጣም በተለይ ሴቶች ብዙ ናቸው። የምርም አይጡና በረሮ አቅም ስላለው ከነሱ የተሻለና የሚበልጥ ጉልበተኛ ስለሆነ ወይም ሊያጠፋቸው ስለሚችል ሳይሆን አእምሯቸው ውስጥ የሳሉት ስዕል ስላለ ነው። ስለ አይጡና ስለ በረሮ በሰከንድ ውስጥ ጨፍልቀው እነዛን መግደል ሲችሉ፣ አብዛኞቻችን ህይወታችን ላይ ላለው ችግር አቅም የፈጠርንለት እኛው ራሳችን። አንተ ምን ያደረክ? ምንም አባዬ፣ ምንም። የብልግና ፊልም ዛሬም እያየ ነው። ይኸውልህ ትሰማለህ? ብልግና ፊልም በየቀኑ ማየት አይን ላይ ተጽዕኖ እንደሚፈጥር አልሰማህም? እውር መሆን ትፈልጋለህ? ንገረኝ፣ ትፈልጋለህ ወይ? ኧረ አባዬ እዚህ ጋር ነኝ እኮ መልስልኛ። የታረድኩት ሰኔ
15 ቀን ነው በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። እስማል አብ አልወልድ ሩህ ቅዱስ አላህ ዋህድ እቺን ይወዳል ደግሞ ያዚህኛው ባስ ምን እስማላለ ምንድን ማን انا بالعربي دبي በሽለለታ አረብ ምን አይነት ነው? አንቺ አረብ ነው መሰለኝ። እስቲ በአረብኛ እናግሩ። አረብ አገር አነባሽ እዛ አረብ ኮነ ማን ነው? አለ بالعربي ሾይ አንተ ምን እስመክ? እኔ አታስጨንቁኝ። እኔ በቃ ሲያረጋ አይቼ ምንም ማቀው ነገር የለም። ይወጣላችኋል ባሉጣ እንደውም መሄድበት ቦታ ቺካለ። እሺ ቺካለ ለኛል እንደ ባናታችሁ ወይ ለጣላቃ አንተ ደግሞ ከዛስ የኔማ በቃ ምን አለው? እኔ ሞቻለሁ። ሬሳ ሳይሆን እዛ ነው ያለው። ከዛ ደግሞ እንደገና ታላቁ እንደምን ገደለው። ኧረ በስመ አብ ያንተ ሰጥ ደግሞ ይለያል። ሽሮዬን እንኳን እንደዚህ አላሰጣውም። ሞቻለሁ። ቅብርትስየው ሬሳዬ ነው። ወንድሜ እዛ ሞቷል እና አሁን እዚህ ጋር የተቀመጠው አባትህ ነው። ውጣ። እኔ እወጣለሁ ግን እንደሞት ከወቁት አሁን ራሱ በነፍስ የለውም። በቃ ሰላም ወደ ሰዓቱ የስፖርት ዜና አልፋለሁ። ላልፍ ነው። በየት በኩል ለፍ? በዚህ በኩል ለፍ። አይ በዚህ በኩል ለፍ። ዛሬ በተደረገው ፕሪሚየር ሊግ አርሰናል ዘርተናል፣ ካመረናል፣ ወቅተናል፣ አጭደናል። በተያያዘ ዜና ዛሬ በተደረገው የቀትር ሰዓት ፕሪሚየር ሊግ ጨዋታ ማንቸስተር ዲሞፍተር ሞተር ሄሊኮፕተር ኤክስካቫተር አቫተር በፕሪሚየር ሊግ መርሃ ግብር ግማሽ ወገብ ላይ የሚገኘው ቼልሲ ቸልሲ ካልሲ ቱልሲ ሉሲ በወራጅ ቀጠና ጨዋታ ደግሞ ቶተንሃም ቬተልሃም ኖቲንግሃም በርሚንግሃም አብርሃም ሚሊግራም 50 ግራም። አሁን ደግሞ ወደ አየር ንብረት ዜና አልፋለሁ። አየር ግን ንብረትነቱ የማን ነው? የአየር ንብረትነት የማን ነው? አመሰግናለሁ። እየሄድኩ ነበር ኤቲኤም ለመጠቀም ዛሬ። ከዛ ራሴን አሞኝ ነበር። ለዛ ነው ያልጮኩት ሲለቅፈኝ። ከዛ ሲመጣ አራል ምን ይመጣል ከፊት ለፊት ከኋላዬ ነው። አልፌው እየሄድኩ እንትን ቱትፒክ ይዛል። የባንክ ሰራተኛ ነው። ሱፍ ምናምን ወራይበር ለብሳል። እሺ ቆንጂዬ። አረ በጣም እኮ ነው የሚገርመው። አይ ልጄ ነገሩ በቃ ሰማይ ዛሬ ስንት ዓመት አባይ በራ ዝንጀሮ ላሳደግ ይዤ መጥቼ እኮ ነው። አንተ 2 ዓመቱ ነው። እንዴት አባቱ እንደሚያምር ቅላቱ ይገርማል። አረብ ነው የሚመስለው። ከዛ ልክ እንደመጣ በ3ኛው ቀን ቀበሌ ሄድን። የቤታችን ቅጽ ውስጥ አስገቦት የልደት ካርድ ያላገባ ማን ነው? ወይኔ ዝንጀሮዬ አንተ በ4ኛው ቀን አይጠፋም። በፈልገው 4 ወራትን አላስቆጠርም። ልክ በ4 ወሩ አንተ ምን በሰማ ጥሩ ነው ጉዲፈቻ አሜሪካ ገብቷል። ወንድ ልጅ አይጣ ጥሩ ወንድ ልጅ አይክሳ፣ ወንድ ልጅ ያወፍር፣ ወንድ ልጅ ያልቀስ፣ ወንድ ልጅ በጥፊ አይመታ ምናምን። ኦኬ እሺ። ወንድ ልጅ ደግሞ ጭራሽ አሁን ወይኔ እናቴ አይልም አሉ። ምን ይበል ሲጨንቀው? ምን ይበል? እኔና ጭንቅ ጥብብ ሲለው ምን እንደምትሉት ልጅ ወይኔ እናቴ አይልም። ኦኬ እኔ እኔ የምልሽ የኔ ፍቅር ቁንጅና እኮ ታውቂያለሽ በኪሎ ቢለካ ኖሮ ማለት ነው አንቺ እኮ 50 ሄክታር ነበር የምታኪው። ኦ ቤቢ ውድድ እኮ ነው ማረጋው። ማይ ጋድ እናቴ እኮ ሻኪራን የምትመስል ፍቅረኛ ነበር የምትመኝልኝ። ይሄው አንቺን አገኘው። ማን ማዘርህን በደንብ አልሰማቸውም መሰለኝ። ሻኪራን ያሉ ወይስ ሻኩራን ያሉ? ዝም በል አንተ ምን አባ ገባ። ዝም ብለህ ለምን ትምህርትህን አትማር? ቶ ቤብ ቶ እሱም ቤብ እኔ የምልህ ነገ እኮ ከተዋወቅን 2ኛ ሳምንታችን ነው። ኦ ረስቸው ነበር ፍቅር። እንደዛ ከሆነማ ሸራተን እርጥብ ቤት ነው ይዤሽ የምሄደው። እንደውም ኧረ እባክህ እዛ ይሻላል። እንትን ለምን አትወስዳትም? ስካይላይት ሽሮ ቤት አለ፣ ጁፒተር ደግሞ ባቅላባ ቤት አለ፣ ሂልተን ደግሞ እንትን አለ ቆቆር ቤት አለ። እዛ ለምን አባ ቆቆር ቤት ነው የምታወራው? አንተ ስራ የለም እንዴ ወይስ ምን የምትጠብሰው አንተ ነው? ቤብ ደግሞ ምንድነው የምታወሪው? ይሄ ታኬታ የሚመስል ልጅ እንዴት ብሎ ይጥበስ? አባታችሁን ያላችሁ ትጀል እነዚህ ልጆች ማለት ነው ብልግና ነገር ክላስ ውስጥ እያሉ ነው እወዳለሁ አፈጥራለሁ ምናምን እየተባባሉ ነው። እና ደግሞ ማለት ነው ያላንቺ መኖር አልችልም ምናምን ይላታል እሱ። ምን ባልጊውላ ቀጥ ብላችሁ ሁለታችሁም ተነሱና ይሄን ክላስ ለቃችሁ። አረ ቲቸር ልጁ ሸቱን ነው አለሰምቻችኋለሁ። ቲቸር እነዚህ ባለጌዎች ናቸው። አንተ ምን ያለሷ መኖር የማትችለው እሷ ምን ማትስ መጻፍ ነች? አንተ ውሸታ ተስማም። እንደዛ አይነት ልጆችን ልታበላሹ ውጡ። እናንተ እስካሁን ቆማችሁ እንዴ ባለጌው? ቲቸር ለምን አታምነንም? እንደኛ እንደዚህ ያላልንም። ዝም በል። እናንተም በማስተማሪ እንዴት እንደማፈርኔ ነኝ ማቆሽ እንደናያው አይነት ተማሪ። ጂፒኤ ስንት ነው? 3.9 ኮርጀ ነው። ኧረ እኔ ሰቃይ ተማሪ ነኝ። ሰቃይ ነህ? ግድ የለም አሁን ትሰቃያለህ። አግብተሃል? አላገባሁም። ለምን?
ሴት ጠፋ እሺ የስራ ልምድ አለ የለኝም ሌላ ነገር ስትለምድ ነው የቆየው ኧረ እኔ የቤት ልጅ ነኝ አልወጣም ከቤት በቤት ልጅ እኮ ነው አሁን ይባሰው ኤኒዌይ ወረቀትህ ግሬድህ ምናምን ጥሩ ነው ግን ምንድነው ችግሩ ፊትህ እኮ ነው አይስብም ማለት ምን አይነት ፊት ነው ይዘህ የመጣው ይሄን ደብቁኝ ፊት አልሸሹም ዞር አሉ ፊት በተገኘበት ይገደል ፊት የባሰአለና ሀገርን አትልቀቅ ፊት ባጣ ቆይኝ ፊት ይሄንን ፊት ለስራ ኢንተርቪው ይዘህ ትመጣለህ በዛ ላይ ደግሞ የለበስከው ሱፍ እንኳን አልለበስክም አንቶ ፈንቶ የሆነ ልብስ ለብሰህ ትመጣለህ ይኸውልህ እዚህ ቢሮ ብዙ ቆነጃጅቶች ብዙ የውጭ ዜጎች ይመጣሉ ይሄንን ፊት ካዩ በህግ ነው የሚጠይቁን በህግ አምላክ ይሄን ፊትህን ይዘህ ውልቅ በል ይሄ ፊት እንኳን አዲስ ደንበኛ ሊያመጣልን ያሉንን ደንበኞች ነው የሚያሸሽብን ለወንድ ልጅ ደግሞ መልክ ምን ያደርግለታል ከጉማሬ መለስ ካለ በቂ ነው ታዲያ አንተ መች ተመለስክ እንደውም ጉማሬውን የተመለሰው ከተሳሳትኩ አርመኝ ተሳስተሃል አርመህ ሄድ ቆሽቋሻ እና ምን ይሻላል ምንም የሚሻልም የሚሻሻልም ነገር የለም ይሄን ፊትህን አፋፍስና ወደ መጣህበት ይዘህ ተመለስ ወይ ደግሞ እንደ ማይክል ጃክሰን ወይ አስገልብጠው ወይ አስቀይረው እኔ እኮ ግራ ቢገባኝ በመነጽርም ለማየት ሞከርኩ ያውነ በቃ ፊትህ ለስራ ሳይሆን ላልባሌ ነገር ነው የሚሆነው ረንቶ ሂድ ሜንቶ ብዙዎቻችሁ ስስቅ ስጫወት ነው የምታውቁኝ ነገር ግን የጥበብ ሰው ነኝ ብዙ ሰው ይናያቅ ከልጅነቴ ጀምሮ ማለት ይቻላል ግጥም ጽፍ ነው ያደግኩት እና ዛሬ ከጻፍኳቸው መሃል አንዱን አነብላችኋለሁ እንደምትወዱት ተስፋ አደርጋለሁ ኮሜንታችሁን አስቀምጡልኝ ሳስብሽ ከርሜ ቀንና ሌሊት ላሟንም አለባት ከቤታችን ጀርባ ህንጻው ሲፈርስ አየህ አትበሉኝ አላየሁም ጭንቀት ሆኖብኛል የኑሮ ውድነት ሳልም የኖርኩትን አገኘሁት ዛሬ ጉርሻው ግን አንሶኛል ጨምርልኝ ትንሽ ዶሮ ልገዛ ወጣውና ትላንት የነሚጡን ቤት ጎርፍ አፈረሰው ሚሆነው ይሆናል ማይሆነው አይሆንም 6 ጊዜ 7 48 ነው how many times days come to me the kitchen is a calculator ትላንትና ከሳይክል ላይ ወደቁ ተረቴን መልሱ አፍን በባቅላዋ ብሱ